አስረዳሻለሁ ብዬ ቃል ገባላታለሁ ማለት ነው። እሺ ብላች ልጅ ኢሜልና ፓስወርዷን ትልክልኛለች። ገብቼ ሳየው ቻናሏ ሊንክ ማድረጋችን ነው የሚለው። ሊንክ ማድረጋችን ማለት ምንድነው? ከአዲሽንስ ጋር ማያያዛችን ሞኔታይዜሽን አፕላይ ማድረግ አትችይም ነው የሚለው። ገባሽ? ከዛ ይሄን ነገር ለምንድነው ይሄ ነገር የሆነው ብዬ ደግሞ ቴክኒሻኖቹ ጋር ገብቼ ጠየኩኝ። ቴክኒሻኖቹ በተደጋጋሚ ከአንዴም 5 ጊዜ ማስጠንቀቂያ ተሰጥቷት እች ልጅ ስህተቷን ልታረም አልቻለችም። ስለዚህ እንደ ቅጣትን ያደረግንባት አሉ። አይ በቃ ከአሁን በኋላ እኔ ያለውን ችግር አስተካከላለሁ። ስለዚህ ነገሮችን በሙሉ ፍቱልኝና አፕላይ እንድታደረግ እንዲፈቀድላት ሰዓቷንም እንደ አዲስ እንሰራለን ምናምን አልኳቸው። ካላስ ኦኬ ያሉ ወዲያው ከፈቱልኝ። በ3 ሰዓት ባልሞላ ጊዜ ውስጥ ከፈቱት ማለት ነው። ወዲያው ሰዓቷን ሞላሁኝ። ምን አልኩኝ? ሁሉ ነገር አለቀላትና ቻናልሽ ይኸውልሽ አልኳት። ምን ብትለኝ ጥሩ ነው ልጅቷ? አሁን ብር የለኝም በሚቀጥለው ወር ጠብቀኝ አትለኝም? እዚህኛ ግሩፕ ውስጥ አለ። ከግሩፕ ውጭ የመጣችው አሁን እኔ ምን እንደሆነ ታውቂያለሽ? አንደኛ እኔ ኢትዮጵያ ውስጥ እንዳሉ ሰዎች አይደሉም። ኢትዮጵያ ውስጥ ያሉ ዩቱበሮች የተሻቸው ከሆነ በዩቱብ ብር ነው የሚተዳደሩት። ቤተሰቦቻቸውን የሚያስተዳድሩት፣ ልጆቻቸውን የሚያሳድጉበት ብር ነው። እኔ ግን እዚህ ጋር የሚያለቅስ ህፃን ልጅ የለኝም። ወይ ደግሞ ዩቱብ አይደለም ለእኔ እየከፈለ የሚያስተዳድረኝ፣ ወይ በዩቱብ ማግኘው ገቢ አይደለም ለእኔ የሚያስተዳድረኝ። የእሷ 8,000 ብር መጣ ቀረ ለእኔ ምንም ታክል አይጨምርብኝም፣ አይቀንስብኝም። ገብቶሻል? ግን እሷ ማን እንደሆነች አውቋት ጠላኋት ካላስ በቃ ከአሁን በኋላ የሆነ ነገር ቸገረኝ ብትልም ዞር በይ ነው የምላት። ገብቶሻል? አሁን እንደዛ ስትለኝ ይሄን ያህል ጊዜ ስምሽ ልጠብቅሽ አልፈልግም ተይው አልኳት። በቃ ዘጋኋት። አንድ ደግሞ ሌላ ግሬስ የምትባል ደግሞ አለች፣ ስለነዚህ ስለነ ሩታ ምናምን የምትሰራለች። እሷም ደግሞ የግሬስ ፋሚሊ። እሷ ደግሞ ምን እንዳደረገች ታውቂያለሽ? እንደዚህ ቻናሌ በቃ ሞተብኝ፣ እባክህ የሆነ ነገር አለ። እሺ አልኩኝ። የምፈልገው ነገር አስተካክዬ ወላሂ በ2 ወር ባልሞላ ጊዜ ውስጥ $480 ሰራች ማለት ነው። ያንን ብር እንዴት ታውጣው? ማውጣት አቃታት። ዶክሜንት ማስገባት አልቻለችም። ምን አልቻለችም ምናምን። በቃ እኔ ያልኳት ኢትዮጵያ ውስጥ የምታውቂው ሰው ካለ አገናኝ፣ ያንን ሰው ኮንታክት አድርጊኝና፣ ምክንያቱም በሞላሽበት ሰው ማለት ነው። የሞላሽበት ሰው መታወቂያው ይፈልጋል። በኤሌክትሮኒክስ ካርድ ነው የሞላችው። ኢትዮጵያ አሁን የመጣው ዲጂታል መታወቂያ የለም፣ በዛ ነው የተሞላው። ስለዚህ ያንን መታወቂያ የያዘውን ሰው ወደ እኔ ላኪው እና ከዛ ሰው ጋር ተነጋግሬ ምን ማድረግ እንዳለበት እነግረዋለሁ። ቀጥታ ይሄ ገንዘብ ባንክሽ ውስጥ ይገባል አልኳት። ከዛ እሺ ያለችኝ፣ ልጁን አገናኘችኝ። ከዛ ልጁን እኔ በምሰጠህ ሊንክ ተከትለህ ትሄድና አልኩት። ካሜራ ይከፍትልሃል። ካሜራ ሲከፍትልህ አንተ መግባት አይጠበቅብህም። መጀመሪያ መታወቂያን ፊት ለፊት ታሳየዋለህ፣ ከዛ በጀርባ ታሳየዋለህ። ከዛ ደግሞ አንተ ለ6 ሰከንድ ገባ ብለህ ፌስህን ታሳየዋለህ። መታወቂያ ላይ ያለው ፎቶ እና የአንተ ፎቶ አንድ አይነት መሆኑን ማረጋገጥ ይፈልጋል። ይሄ ቬሪፊኬሽን ይባላል፣ ቬሪፊኬሽን ኮድ ይባላል ይሄ። ስለዚህ በእንደዚህ አይነት ሲስተም እንትን በላልኩት፣ እየተከታተልኩት ልጁን ቬሪፊኬሽን አደረገ። ወደ ባንክ አካውንት አስገባ። ጨረስን። ከዛ በ26 በኢትዮጵያ የሚወርደው ከ22 እስከ 26 ነው የዩቱብ ብር የሚወርደው ማለት ነው። እና እሷ ያደረገችው በ16 ነው በ17 አካባቢ ነበር ይሄን ነገር ያደረግነው። አሁን በቃ ጨርሰሻል ከ22 አልኳት እስከ 26። አሁን በዚህ በአውሮፓ ምናምን በተለይ በትልቅ ሀገሮች በ21 ይወርዳል። ኖርማል የዩቱብ ብር በ21 ቀጥታ ባንክሽ ውስጥ ይገባል። ኢትዮጵያ ላይ ግን ትንሽ ሊዘገይ ይችላል። በጣም ዘገይ ከተባለ እስከ 26 ይዘገያል። ስለዚህ እስከ 26 ጠብቂው አልኳት። በ24 ደወለችኝ። ይሄ አልኳት፣ ኧረ እህቴን እኮ ልኪያት ባንክ አልገባም አለችኝ። ጠብቂው 1-2 ቀን ጠብቂው አልኳት። በ26 ስትሄድ ብሯ ገባላት። ከዛ በ24 ምን ትለኛለች መሰለች? ወላሂ እኔ ቃል በጣም ነው የምጠላው። እኔ ቃል የሚገባልኝ ሰው አልፈልግም። ምክንያቱም ቃል ከገባሽ አንቺ ያን ቃልሽን የማታደርጊ ከሆነ ወላሂ እጠላሻለሁ። ከዛ ምን ብትለኝ ጥሮች ወላሂ ቃል አለችኝ። ይሄ ብር ከገባ አለችኝ $100 ቀጥታ ወደ አንተ ነው የምልከው። የፈለግከውን ታደርግበታለህ። ይሄ ቃሌ ነው፣ እልክልሃለሁ $100 አለችኝ። ከዛ አረ ችግር የለውም ምን አልሽ? 480 አወረደላት በ26 ማለት ነው። 480 ሲያወርድላት ተሳክቶልኛል እንትን ብሎልኛል አለችኝ። እሺ በቃ በጣም ጥሩ አልኳት። ደግሜም አልተናገርኳትም። ገባሽ? ከዛ እሺ አለችና ስንት ቀን ከቆየች በኋላ እንደገና ተመልሳ መጣች። በ15 ቀን ነው ብላ ተመልሳ መጣች። ቃል በእናትህ ቻናሌ ላይ የሆነ ኮፒራይት አለብኝ፣ እንደዚህ ሆኖ አለችኝ። የወለዱት ቃል የገቡት ከሚጠፋ የወለዱት ይጥፋ አልኳት። የገባሽውን ቃል ረሳሽ ወይ? እኔ ቃል ግቢልኝ ብዬ አላስገደድኩሽ ወይ ክፈይኝ አላልኩሽ። እስከዛሬ ዝም ብዬ ነበር ሳግዝሽ የነበረው። በገዛ እጅሽ ግን ለፍልፈሽ $100 ሰጥሃለሁ ብለሽ ነበረ። ያንን $100 ቆርጥመሽ በላሽ። ከአሁን በኋላ አታውቂኝም አላውቅሽም ብዬ ዘጋኋት። በቃ
ምን አስለፈለፋት እሷ? እኔ ከፈይኛ አላልኳት። ምክንያቱም ከዚህ በፊት እኔ ሰዓት የሰራሁበትን ከፍላኛለች፣ በቂ ነው። አልሐምዱሊላህ ገባሽ። እኔ ሌላ ትርፍ የጠየኳት ነገር የለም። በገዛ እጇ ግን ይሄ ብር ከገባልኝ ወደ ባንኪ አለች፣ ወላሂ $100 ያንተ ነው ብላ ነው ቃል የገባችው። እንግዲህ ወደሽ ከለፈለግሽ ታዲያ እሺ እኔ ምን ላድርግሽ? ስለዚህ በቃ በዛ እናደደችኝ። በቃ ዞር በይልኝ ዞር በይልኝ አልኳት፣ ዘጋኋት። ኧረ በእናትህ እንደዚህ እኮ ሆኜ እንደዚህ ሆኜ ምክንያት ማብዛት ጀመረች ማለት ነው። ምክንያትሽ አይደለም ለእኔ የሚጠቅመኝ። የማታደርጊው ነገር ለምን ቃል ትገቢያለሽ? ለምን ትዋሻለሽ? ውሸት ምን አስፈለገ? እኔ እኮ ብፈልግ እኮ ቻናል እንዲህ ጋር እኮ ነው ያለው። ይሄን $400 እኮ እኔ እንደፈለግኩ ማድረግ እችላለሁ አይደል? ግን ምንድን ነው የሚጠቅመኝ? እኔ አልሐምዱሊላህ አንድ እንድታውቁት የምፈልገው ነገር እኔ ገንዘብ ሰው አይደለም፣ ገንዘብ አይደለም የምፈልገው። እኔ ገንዘብ ያለበት ሀገር ነው ያለሁት አልሐምዱሊላህ። ወላሂ ሙሉ ቤተሰብ የሚያስተዳድር ሙሉ ቤተሰብ አመት ሙሉ የሚያበላ ደሞዝ በወር የምወስደው እኔ። የእናንተ $50 እኮ ነገርኩሽ እኮ ረህማ። አሁን ከአንቺ እኔ $50 እና $100 አጭበርብርሽ ምንድን ነው የሚጠቅመኝ ነው ለእኔ ጥያቄ። ግን የአንቺን ፍቅር የአንቺን ክብር ባገኝ አይበልጥም $100? ይሄን ነው ፈልገው። ስለዚህ ይሄ ስለሆነ እኔ አይገርመኝም። ብዙ ሰዎች ያወራሉ፣ ስለኔ መጥፎም ያወራሉ፣ ጥሩም ያወራሉ። እኔ ግድ የለኝም። በዚህ ጋር የዝሆን ጆሮ ነው ያለኝ፣ እሰማለሁ፣ በዚህ ጋር አወጣዋለሁ። አለቀ። የመሰለኝን የወደደኝን የተከተለኝን ይዤ እሄዳለሁ። አይ እሄዳለሁ ያለኝን ደግሞ መንገዱን ጨርቅ ያድርግልን። እንግዲህ አስሬ አላስቀምጠው ማለት ነው። እና ይሄ ነው ልሻለሁ። በሚዲያ ዙሪያ ብዙ ካወራን ብዙ ማውራት እንችላለን። ያው እናውራ ካልን እናልቃለን ብለን ስለምንፈራ ነው እንጂ ዝም የምንለው። እናውራ ብንል ብዙ ማውራት እንችላለን። ስለዚህ ታያቸው። እሺ እና እንዲያ ነው። አረ ስንት አለ! አረ ተይው፣ ስንት ጉድ አለ። ብቻ ሆድ ይፍጀው። ለማንኛውም ረህመዬ በቃ እረፍት እናድርግ። ረጅም ሰዓት ቁጭ አለን። መልካም ምሽት ይሁንልሽ ብያለሁ። ያላ ደህና ደርልኝ። ባይ። እኔ አልዘጋውም፣ ክፍት ስለማደርገው ውረጃ አንቺ። ይሄን እንደዚህ አሁን ወጥቻለሁ ከላይ ግን ክፍት ነው የምትወው ሾርት ቪዲዮ የሚሰጠኝ ማለት ነው። ያለ እሺ እንዴት ናቸው የቀጮ ቤተሰቦች? ምሽት እንዴት ነበር? እሺ ወይና ነው ሁሉም። እናመሰግናለን እንግዲህ ስለነበረን ቆይታ። ያው እንዳያችሁት ነው፣ ወጉን ይዘነው ነበር። በቂ ነው ማለት ነው። አንድ 4 ደቂቃ ይቀራታል። እሷም 2 ሰዓት ላድርግላትና እወጣለሁኝ ማለት ነው። እና በተቻላችሁ መጠን ሰብስክራይብ አድርጓት፣ አበረታቷት ማለት ነው። እሺ